መሰረቶቿ የተቀደሱ ተራሮች ናቸው። አልዓዛር ሞቷል፣ ወደ አፈርነት ሊቀየር ነው፣ አስከሬን ሆኗል፣ ሸቷል፣ በስብሷል በተባለ ባለቀ በደቀቀ ነገራቸው ላይ እግዚአብሔር አምላክ ስራውን ሊጀምር በአራተኛው ቀን ኢየሱስ ክርስቶስ ወደ እህተ አልዓዛር ወደ ማርያምና ወደ ማርታ ቤት መጥቶ የሞተውን አልዓዛር ከተኛበት ስፍራ እስከነመግነዙ ቀስቅሶ በክብር አቁሞታል። እነሆ ከናንተ መካከል የሚገኙ ብርቱ የሆኑ በቅድስና የሚኖሩ እግዚአብሔር የሚያከብሩ ተከታታይ የሚወለዱ 6 የተባረኩ ልጆችን ይሰጣችኋል። ወናሁ ተሐቁረ እጓል በውስተ ከርሴ፣ እነሆ አንተ የተከበርክ ባለቤቴ ሆይ በማህፀኔ ውስጥ አለች። ራእዩ ገልጠ ከነገርከኝ በኋላ በዚሁ ምሽት ላይ በማህፀኔ ልጅ ተቀረጸ፣ ደስ ይበልህ አለችው። ከጨረቃዋ ከድንግል ማርያም የሚደነቀው ፀሐይ ክርስቶስ ተወለደ። እንኳን ደስ ያላችሁ። በጭብጨባና በእልልታ ይህን አምላክ እንድታከብሩ እጋብዛችኋለሁ። ሽሯ ደግሞ ቅንጣት ያክል ቤቱ እንዲነካ ባይፈልግም ጠላት ግን ቤቱን ከመንካት አላቋረጠም። ማዕበል ያስነሳል፣ የክደት ጎርፍ ያስነሳል፣ የአመፅ በዚህ ሁሉ ፈተና ውስጥ ብታልፍም የቆመችበት ቤተ ክርስቲያን በሙሽራዋ በክርስቶስ ደም ላይ ነው። ስሙ የተመሰገነ ይሁን። ክርስትና ዓላማ መር ሕይወትን መከተልን ይጠይቃልና እግዚአብሔር የማይከብርበት አልባሳትን ለብሶ የሚሄዱ እንደ አሜሪካ ራፐሮች አንገታቸው ላይ ውሻ የሚታሰርበት ሰንሰለት አንጠልጥለው በትልልቅ ገበያ መካከል በቃ አቤት ከሌኮ የሰለጠነ ነው አለባበሱን አላየሁም ሰፋ ያለ ሰውነት የማያጨናንቅ አልጠለቀ ወይ አልወለቀ ወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የቁጣህን በትር ሳታነሳ ምሕረት ቸርነት እንደ ደመና ጋርዳን በዚህ በተባረከና በተቀደሰ የጽድቅና የምህረት አደባባይ ዘላለማዊ ቅዱስ ቃልን ለመስማትና ለማሰማት ይችን ተጨማሪ ሰዓት ለቅድስና ስለሰጠህን ክብር በሰማይ ክብር በምድር ለከበረውና ከፍ ከፍ ላለው ስምህ ላንተ ይሁን ለዘላለሙ አሜን። 86 ቁጥር 1 ላይ የተናገረውን የእግዚአብሔር ቃል በመሪ ርዕስነት እየተመራን የምንቆይበት የእግዚአብሔር ሐሳብ ነው። መሰረቶቿ የተቀደሱ ተራሮች ናቸው። እንደ ኢትዮጵያ ኦርቶዶክሳዊት ተዋሕዶ ቤተክርስቲያን የአምልኮ ሥርዓት ምንታት የሚነገረው የሚዘከረው በቤተ ክርስቲያን ቋንቋ እንደ ቤተ ክርስቲያን አስተምሮ ቅዱስ ያሬድ በጾመ ድጓ መጽሐፍ ላይ አስቀምጦት ከነገረን አንድ ታላቅ ሐሳብ የእግዚአብሔር ወልድ ወደዚህ ዓለም በሥጋ ማርያም ተገልጦ እንደሚመጣ ነቢያት በመጽሔተ ትንቢት ተገልጦላቸው የራቀው ምስጢር ቀርቦላቸው ነገረ ሥጋዌን አቅርበው አግዝፈው የሰበኩበት ያስተማሩበት ስለሆነ ወርሃ ትምህርት ወይንም ተሞ ወርሃ ስብከት እግዚአብሔር አምላክ ከወደደን ከታላቅ ፍቅሩ የተነሳ ተቀዳሚ ተከታይ የሌለውን አንድያ ልጁን የፍቅሩን ጥግ ለማሳየት ውረድ ተወለድ ሙት ተሰቀል ሙት ብሎ ወደ ዓለም ልጁን እንደሚልክ የቃል የገባበትን ነቢያት በትንቢታቸው የመሰከሩበትን አስተምህሮትን የምንከተልበት ወቅት ነው አሁን ያዝነው ሰሞን። በዚህ ላይ ደግሞ ተደራቢ በዓላችን ብዙ ቅዱሳን የሚታስቡበት ስንክሳሩም እንደሚናገረው ወበዛቲ ዕለት አይረፈ ቅዱስ እከሌ በማለት ያረፉትን ቅዱሳን ያረፉትን ጻድቃን ያረፉትን ሰማዕታት ስንክሳራችን ከ6 የማያንሱ ከ6 የማይበልጡና ከ5 የማያንሱ ምስክሮችን በዚህ የሕይወት ምስክርነት በተባለው መጽሐፍ ላይ እያነሳ በረከታቸው ይድረሰን በማለት ቤተ ክርስቲያን ድምጿን የምታሰማበት ድንቅ ወቅት ነው። ይልቁንም ደግሞ ከዕለቶች ሁሉ የተለየ ዕለት ያሰኘው ህዳር 11 ቀን የቅድስታና የእናታችን የዚህን ዓለም ድካም አጠናቃ ወደ ሰማያዊ ዓለም በሞት መንገድ የተጠራችበትና ለጻድቃን ሞቱ ሳይሆን አረፉ ነው ተብሎ የሚነገረውና እረፍታቸው ለነሱ ለሰማያዊ ዓለም ዜጋ መሆናቸው ማረጋገጫ ስለሆነ
ሞተ የሚባለው በምድር ላይ የተሰጠው መንፈሳዊ ተልእኮ ከግብ ሳያደርስ ስጋ ሸቶ መንፈሳዊነት ጎድሎት ከእግዚአብሔር ክብር ርቆ ሲገኝ ሞተ ተብሎ ይነገርለታል። እግዚአብሔር አምላክ ነበሩ ሞቱ ከሚባለው ታሪክ ነፃ እንዲያወጣን ፈቃዱ ከሁላችን ጋር ይሁንልን። እንደ ሰው ተፈጥረው እንደ ሰው ኖረው እንደ ሰው በክብር አንቀላፉ ተብሎ እንደነ ቅድስት ሐና እመ ድንግል ማርያም እንዲነገርልን የተሰጠንን የዕድሜ ዳርቻ ተልእኳችንን ፈጽመን ምህዋራችንን ሳንለቅ መንፈሳዊ ጥሪያችንን አክብረን በክብር ይችን ዓለም እንድንሰናበታት የዛሬዎቹ እንደ ደመና በዙሪያችን ከበው ከሚመሰክሩ የእግዚአብሔር ማስተንተኛ ማብራሪያ መጻሕፍቶች ናቸው ብለን ብንናገርባቸው የማይበዛባቸው ግን የሚያንሳቸው እነዚህ ቅዱሳንን የምንመሰክርላቸው ዕረፍታቸውን የምንዘክርበት ወቅት ነው። ብርሃናተ ዓለም ቅዱስ ጳውሎስ በሮሜ 14 ቁጥር 6 ላይ እንደተናገረ ቀንን የሚያከብር ለእግዚአብሔር ብሎ ያከብራል አለ። በሉ ይህን ቃል ቀንን የሚያከብር በሉ ለማን ብሎ ያከብራል? ለእግዚአብሔር ብሎ ያከብራል አለ። የጊዜ ባለቤት እግዚአብሔር ነው። ከጊዜ ውጭ አለ፣ በጊዜ ውስጥም ይገኛል። አዳሪው እግዚአብሔር ደግሞ በማደሪያዎቹ ላይ አድሮ የባህሪ ምስጋና በእነሱ በኩል ይቀርብለታል። ለነሱ ደግሞ የጸጋ ውዳሴ፣ የጸጋ አስተብርኮት፣ የጸጋ ምስጋና እግዚአብሔር ላከበራቸው እነሆ ይቀርብላቸዋል። ይሄም ደግሞ ምንጩ ሰማያዊ መሰረቱ ደግሞ መጽሐፍ ቅዱሳዊ እንደሆነ ሊቃውንት አባቶቻችን በስፋት የሚመሰክሩለት ሐቅ እንደሆነ የምንረዳበት ነው። ዛሬ ቅድስት ሐና እናታችን አረፈች ብለን በስሟ ቤተ ክርስቲያን ስናሳንጽ፣ ታቦት ስናስቀርጽ በታቦቱ ላይ የሚያድረው በተሰራው ሕንፃ ላይ የሚመሰገነው የባህሪ ምስጋና እንደ ጅረት ወንዝ እየፈሰሰ የሚቀርብለት አምላካችን እግዚአብሔር ነው። ስሙ ለዘላለም የተመሰገነ ይሁን። አንዳንድ ጉንጭ አልፋ ክርክር የሚከራከሩ ላም ባልዋለበት ኩበት ለቀማ እንደሚሉት የአባቶቻችን የሀገራችን ሽማግሌዎች አባባል ቤተ ክርስቲያን ያልቆመችበትንና ያልተመሰረተችበትን ነገረ ክርስቶስን ወይም ደግሞ ዜና ክርስቶስን የሸፈነች ናት በማለት ጠንቅቀው ሳያቋት ቤተ ክርስቲያኒቱን የሚተቹ አላዋቂ ሳሚ ዳሽ ለቀልቃል እንደሚባለው እንደ እንግዳ ደራሽ በመጣ እንደ ጎርፍ ፈሳሽ በተከሰተ በሬ በወለደ ገበሬ አስደንግጥ ጥቅስ እየጠቀሱ ምእመናኖቻችንን ግራ በማጋባት ብዙዎች ተጠምደው ያሉበት ዘመን ነው። መጽሐፍ እንደተናገረ ጳውሎስ ሐዋርያው እንደመሰከረ አምነዋለሁ ያመንኩትንም ስለማውቀው አላፍርበትም ብሎ በልበ ሙሉነት እንደመሰከረ ቤተ ክርስቲያንም በልበ ሙሉነት የምትናገረውን እኛም በእምነት ተቀብለን በልበ ሙሉነት ለመመስከር እንድንበቃ ጸጋውን ሁላችንንም ያግዘን። ስለዚህ እስቲ አላፍርበትም ያመንኩትን አቀዋለሁ። እግዚአብሔር በማደሪያው በቤተ ክርስቲያን፣ በማደሪያው በሕንፃው፣ በማደሪያው በቅድስት ድንግል ማርያም፣ በማደሪያዎቹ በቅዱሳን፣ በማደሪያዎቹ በሰማዕታት የሚቀደስ የሚሰለስ የሚመሰገን አምላክ እንደሆነ አምናለሁ። የሕይወቴ ራስ እሱ ነው በማለት የምታምኑ እጆቻችሁን ከፍ አድርጉና ከፍ ባለ ጭብጨባና እልልታ እግዚአብሔርን እንድታመሰግኑ እጋብዛችኋለሁ። ውድ የእግዚአብሔር ቤተሰቦች ይሄ ታላቅ ዕለት ነው። ይሄን ታላቅ ዕለት ስናስብ ከምናስባቸው አንዱ ቅዱሳን ወይንም አንዶቹ መካከል አንዷ እናታችን ቅድስት ሐና ናት። ለዚህ ነው ቅዱስ ዳዊት በአስቀድሞ በጨለማው ዘመን ላይ ሆኖ እየተናገረ እየዘመረ በመጣበት የመዝሙሩ ርዕስ ላይ መዝሙር 86 ቁጥር 1 ላይ መሰረቶቿ የተቀደሱ ተራሮች ናቸው በማለት ይሄን አስገራሚ ቃል ምስክርነት ሰጥቷል። ቅዱስ ዳዊት ሰምና ወርቅን እየነጠረ እየለየ በዚህ ክፍለ ዘመን ለምንገኝ ለኛ ጥሬ ንባቡ ካልገባን ትርጓሜውን ካልተረዳን በሚስጢር እያዋዛ ይሄን ሐሳብ በሙሉ ልብ እንድንቀበለው ቅዱስ ዳዊት ለጊዜው የተናገረበትን ሰሙን ስንመለከተው ለከበረባት ለነገሰባት ከጥፋት ላመለጠባት ለተሸሸገባት የማምለጫ አለት ታዛ ብሎ ለጠራት መሰረቶቿን በክርስቶስ ደም ላይ ለምታጸናው በዓለም ላይ ደረጃ ስትታይ ጥቂት ከተማ ሆና አነስተኛ ከተማ ሆና ግን
ዓለምን አንቀጥቅጣ የምትገዛ ታላቂቷ ኢየሩሳሌም በእግዚአብሔር ቃል መሰረት ላይ የጸናችና እግዚአብሔር በዚያች ከተማ ላይ ድንቅ ማዳኑን ገልጦ እንደሚያሳይ የገለጠበት ሐሳብ ነው። ሁለተኛው ትርጓሜ እግዚአብሔር ወልድ እነሆ ከሴቶች ሁሉ መርጦ ለይቶ ያደረባት የከተመባት ረቂቋ ታናሿ ታቶን ታላቋ የእግዚአብሔር ከተማ ሱራፌልና ኪሩቤል ሁለት ክንፋቸውን ዘርግተው የሚያሸበሽቡለት፣ በሁለት ክንፋቸው ፊታቸውን የሚሸፍኑለት፣ በሁለት ክንፋቸው ደግሞ እነሆ የሚያመሰግኑት በኪሩቤልና ሱራፌል ሊሸከሙት የማይችለውን አካል ወይንም አምላክ እርሷ ግን በሆዷ ማህፀን ተሸክማ 9 ወር ከ5 ቀን እነሆ በሆዷ ውስጥ እነሆ ይዛ በጀርባዋ አዝላ ተሰዳ ለኔና ለናንተ እነሆ ከፀሐይ የበለጠ አማናዊ ፀሐያችን ክርስቶስን ወልዳ የሰጠችኝ ታላቋ መሰረቱ የጸናባት የእግዚአብሔር ከተማ ብሎ የመሰከረላት ወላዲተ አምላክ ድንግል ማርያም ናት። ክብር ለእናትነቷ ይሁን። ከፍ አድርጋችሁ አመስግኗት። ወደ ሶስተኛው ስናመጣው እንደ ቅዱስ ዳዊት አነጋገር መሰረቶቿ የተቀደሱ ናቸው ተብሎ የተመሰከረላት እነሆ የቅድስት ድንግል ማርያም እናታችን ሐና ብሔረ ሙላዷን እያነሳ የዘር ሐረጓን እየጠቀሰ ማብራሪያ የሰጠበት የእግዚአብሔር ሐሳብ ነው። እንደምታውቁት ጋብቻ ክቡር ነው፣ መኝታውም ደግሞ ንጹሕና የተቀደሰ ነው በተባለው አምላካዊ ቃል ላይ በመመስረት እመ ድንግል ማርያም ሐና እነሆ አንድ ወንድ ለአንዲት ሴት ተወስኖ እንደተሰጠ በጋብቻ ጸንታ በመኖር የተመሰከረላት እናት ናት። ትዳርን አክብሮ መገኘት ከሰማይ በረከትን ያሰጣል። መጽሐፍ እንደሚናገረው የልጅነት ሚስትህን እንዳታሳዝናት እኔ መፋታትን ጭምር እጠላለሁ ብሎ አምላካችን እግዚአብሔር የተናገረውን ቃል በልቧ ሰሌዳ በህሊናዋ ጓዳ ተሸክማ የምትዞር እናት በመሆኗ ይሄንን የተረዳ ይሄን የተገነዘበ ይህ ቤተሰብ ትዳሩን በእግዚአብሔር ሐሳብ ላይ መስርቶ እንደነበረ አያቶቿ፣ ቅድመ አያቶቿ፣ ቅም አያቶቿ የቀደሙት አባቶቿ ጭምር በዚህ ሐሳብ ተገዢ በመሆን ለእግዚአብሔር አድረው በረከት የተቀበሉ እንደሆነ በመገንዘብ ትዳራቸውን አክብረው ከተገኙ መካከል ከዚህ ቤተሰብ በመከፈሏ ታላቅ እንድትባል አሰኝቷታል። እንግዲህ የተቀደሱ ተራሮች የተባሉት እመቤታችንን ያስገኙ ቅዱሳን አያቶቿ ናቸው። ከነዚህ መካከል ዘርዝረን ስናይ የመጀመሪያው አብርሃም፣ ይስሐቅ፣ ያዕቆብን እናስታውሳለን። እነዚህ አርስተ አበው በመባል ይታወቃሉ። በመቀጠል ደግሞ ከነዚህ አብራክ ተከፍለው ከአጥንታቸው ተገኝተው ከስጋቸው ተከፍለው ከደማቸው ፍሳሽ ተገኝተው የተገኙ ታላላቅ የአብርሃም የይስሐቅ የያዕቆብን አምላክ በማምለክ ይሄን ፈለግ እነሆ ሳያበላሹ የተከተሉ እነሆ ቴክታና ጴጥርቃ የተባሉ የእግዚአብሔር ቤተሰቦችን በተአምረ ማርያም ዜና ማርያም ላይ ተጽፎ እንደምናገኘው ከዚህ የዘር ሐረግ ተከፍለው እንደወጡ መጻሕፍቶቻችን ያብራራሉ። በዚህ ብቻ አበቃም። ይህ ዘር በልጅ ጦት የተፈተነ ነው። ይህ ዘር በልጅ ጦት ይሰቃይ የነበረ ነው። ከቀደሙት ጀምሮ ከአብርሃም ጀምረን ስናይ እነሆ አብርሃም ሸምግሎ አረፍተ ዘመን እየገታው ዘመነ ውርዘቱ እያለፈ በደከመ ሰዓት እና ሚስቱም ደግሞ ሳራ የዚያን ያክል የመውለጃዋ ሰዓት አልፎ ሰውነቷ በቀዘቀዘበት ሰዓት እግዚአብሔር የእንደገና አምላክ ነውና ያረጀችውን ሳራን የተቆለፈ ማይጸኗን ከፍቶ በጊዜው የተባረከ ቅዱስ ልጅ ሰጥቶ ለእስራኤላውያን ለመባረካቸው ምክንያት እንደሆነ ያ የተወለደው ልጅ ደግሞ የመጽናናት ልጅ ተብሎ እንደሚጠራ ከብዙ ድካም በኋላ በልጅ ጦት የተፈተኑ ቢሆኑም በትዕግስት እግዚአብሔርን ጠብቀው በመገኘታቸው እግዚአብሔር በልጅ በረከት የባረካቸው የእግዚአብሔር ቅዱስ ሕዝቦች ናቸው። በረከታቸው ከሁላችን ጋር ይሁንልን። ታዲያ እዚህ ጋር ስንመጣ በልጅ ጦት የተሰቃዩ ቢሆንም እነ ቴክታ እነ ጴጥርቃ የተባሉ እነዚህ የተፈተኑ በብዙ መከራ ውስጥ ያለፉ ቢሆንም የእግዚአብሔርን ጊዜ የሚጠብቁ ነበረ። አንደኛ ልባቸው ለእግዚአብሔር የተሰጠ ነበረ። አንድ አማኝ ልቡን ለእግዚአብሔር ሲሰጥ በልቡ ላይ ይከብራል። እግዚአብሔር የዘገየ መስሎ ለሌሎች ሰዎች ቢታይም
እነሆ ቀድሞ ግን የሚደርስ አምላክ እንደሆነ መጽሐፍ እንደሚናገረው እግዚአብሔር ዘግይቶ ሊነሳ የሚመስላቸው ሰዎች አሉ። ቀድሞ ግን ከሁሉ በፊት የሚደርስ አምላክ ነው። በእህተ አልዓዛር በማርያምና በማርታ አእምሮ አልዓዛር ሞቷል፣ ወደ አፈርነት ሊቀየር ነው፣ አስከሬን ሆኗል፣ ሸቷል፣ በስብሷል በተባለ ባለቀ በደቀቀ ነገራቸው ላይ እግዚአብሔር አምላክ ስራውን ሊጀምር በአራተኛው ቀን ኢየሱስ ክርስቶስ ወደ እህተ አልዓዛር ወደ ማርያምና ወደ ማርታ ቤት መጥቶ የሞተውን አልዓዛር ከተኛበት ስፍራ እስከነ መግነዙ ቀስቅሶ በክብር አቁሞታል። ዛሬም እግዚአብሔርን በትዕግስት ጠብቁ። የጨለመባችሁ ነገር ጊዜውን ጠብቆ በብርሃን ይተካል። የጎደለው ነገር ጊዜውን ጠብቆ ይሞላል። አሁን ዙሪያው ገባው በጉርጓድ የተከበበ መስሎ የታያችሁ እግዚአብሔር መሸጋገሪያ ድልድይ አበጅቶ የመከራን ቀን እግዚአብሔር ያሻግራችኋል፣ ያሻግረናል። ስሙ ለዘላለም የተመሰገነ ይሁን። ስለዚህ እግዚአብሔርን መጠበቅ በእግዚአብሔር ዓለም ውስጥ በትዕግስት መጽናት በረከት ያሰጣል እንጂ አያጎድልም። እግዚአብሔር ዘገየ ብላችሁ አደራ መንገድ እንዳትቀይሩ፣ አቅጣጫችሁን እንዳትስቱ። ከነዚህ ቅዱሳን ቤተሰብ የምንማረው በትዕግስት በመጽናታቸው እግዚአብሔር ከብሮባቸዋል። ልቦናቸውን ለእግዚአብሔር በመስጠታቸው እግዚአብሔር ከብሮባቸዋል። ሁሉን ለእግዚአብሔር አሳልፎ ሰጥተው ለእግዚአብሔር ይቻለዋል ብለው ያመኑ ናቸው። እግዚአብሔር አምላክ ለሱ የሚሳነው የለምና ይቻልሃል የሚለውን የእምነት ንግግር ከአንደበታችን ስለሚፈልግ አሁንም ከኔ ቀጥላችሁ እንዲበሉ ጌታ ሆይ በሉ። በዓለም ጥበበኞች ዘንድ በሉ ያቃተው፣ በምሁራን ዘንድ በሉ ያስጨነቀው፣ በምድሪቷ ጠበብቶች ዘንድ በሉ እስቲ ግራ ያጋባው በሉ እስቲ ይቻልሃል አንተ በሉት። በጭብጨባና በልታው ይቻልሃል አንተ አምላኬ። የሚጎድል ነገር የለም። ባለስልጣን ነህ፣ ፈታሄ በጽድቅ ነህ፣ ኮናኔ በርትዕ ነህ። ስትጀምር እኖ ከልካይ የለም፣ ስትፈጽምም ትደነቃለህ እንጂ ለምን ብሎ አንተን የሚከራከር የለም። አባ ጊዮርጊስ ዘጋስጫ እንደመሰከረ አልቦ ዘይክል ተዋሶቶ አልቦ ዘይብሉ ምን ተገበርከ፣ ጌታ ሆይ ይህን ሰርታል፣ ይህን አልሰራም፣ ይህን አስተካክላል፣ ይህን አበላሽታል ብሎ በጊዜውና በሰዓቱ ለምታከናውነው ላንተ የሚቻል የሚሳን ነገር ስለሌለ ይሄን ለምን አድርጋል ብሎ ሂስ መስጠት የሚቻለው ከስነ ፍጥረት ዓለም ጌታ ሆይ ማንም የለም አለ። ታዲያ የኔ ያንተ ያንቺ የኛ ድርሻችን ምንድን ነው በእግዚአብሔር ሥራ ውስጥ ብለን ከጠየቅን ነገርን ሁሉ በጊዜውና በሰዓቱ ውብ አድርጎ ሰራው ብሎ አምኖ መገኘት ነው። አምላካችን እግዚአብሔር አሁን በድጋሜ ስሙ የተመሰገነ ይሁን። እንግዲህ በዚህ በእስራኤላውያን የአርስተ አበው ዜና ታሪክ ስንሄድ 66 አርስተ አበዎችን እናገኛለን። ከሰው ልጆች መካከል የተከበሩ በእግዚአብሔር ዘንድ ባለሟልነት ያላቸው እነዚህ 66ቱ አበው ቀደምት በመባል ይታወቃሉ። ይሄን የተረዳው ቅዱስ ዳዊት መሰረቶቿ የተቀደሱ ተራሮች ናቸው ብሎ ሲናገር የቅድስት ድንግል ማርያምን የዘር ሐረግ ሲያወሳ ወላጅ በስጋ የወለደቻትን እናት ያወሳል። በመቀጠል ደግሞ ሐናን የወለዱትን ቤተሰቦቿን ያነሳል። ወደ ኋላ እየሄደ ዘሩን ሲቆጥር 66 አበው ቅዱሳን በዚህ የዘር ሐረግ ውስጥ ተይዘው በእግዚአብሔር ክብር እንደተጠበቁ እያብራራ ስለተረዳ ይሄን ሲያመሰግን እነሆ አንተ የተመሰገንክ አምላክ ነህ፣ ምስጋናም የባህሪ ገንዘብ ነው፣ መሰረቶችህም በተቀደሱ በተባረኩ ተራሮች ላይ የጸኑ ናቸው በማለት እነዚህን አርስተ አበው እያነሳ ያመሰግን ነበረ። ታዲያ ቅድም እንዳልኳችሁ የእመቤታችን የቅድስት ድንግል ማርያም ቅድመ አያቶቿ እነ ቴክታና እነ ጴጥሪቃ የተባሉ ቤተሰቦች ታሪካቸውን ስታዩ ንብረት የነበራቸው በቤት ይሄ ጎደለ የማይባልባቸው የእግዚአብሔር ቤተሰቦች ነበሩ። ግን አንድ ነገር ቤት ውስጥ ጎሎ ያስጨንቃቸው ነበረ። ይሄ ምንድነው? ንብረት አለን፣ ገንዘብ አለን፣ ተቆጥሮ የማያልቁ ከብቶች፣ ላሞች፣ በጎች፣ ወርቅ አለን፣ አልማዝ አለን፣ የከበረ ድንጋይ አለን። ነገር ግን ከስጋችን ተከፍሎ የምናየው ልጅ አተናል። ይሄን ሁሉ ንብረት ማን ይወርሰው ይሆን እያሉ ይጨነቁ ነበረ ይላል። ወገኖቼ ዛሬም እንዲህ አይነት ሰዎች አሉ። ሀብት ሰብስበዋል፣
በዓለም ላይ ያለው ነገር አልጎደለባቸውም። በቤታቸው ግን አንድ መሰረታዊ ነገር ጎሎ ሲጨነቅ ያያሉ። ይሄው ምንድነው? የልጅ ጦት ነው። እግዚአብሔር በልጅ የባረካችሁ አሁንም አብዝቶ ይባርካችሁ። በልጅ ጦት የምትሰቃዩ እግዚአብሔር ለነዚህ ቅዱሳን ቤተሰቦች ደርሶ በልጅ ባርኮ ልጅ እንዳስታቀፋቸው አሁንም እናንተ ልጅ እያጣችሁ በትዳር ውስጥ የምትጠብቁት በጎ በረከት አንዱ ልጅ ነውና ልጅ አጣችሁ የምታለቅሱ ሐናን የጎበኘ እናቷን የጎበኘ አያቶቿን ዘሮቿን የጎበኘ እግዚአብሔር የእናንተንም ትዳራችሁን በቸርነቱ ይጎብኝላችሁ ይጎብኝልን። አሜን በሉ እንጂ እግዚአብሔር ልጆች በጣም ስለራቃችሁ ድምጻችሁ አይሰማም። ከፍ አድርጉና አሜን በሉ እስቲ። እግዚአብሔር አሜንታችን ይቀበልልን። ታዲያ አንድ ቀን እንዲህ ሆነ። እነዚህ ቤተሰቦች ወደ እግዚአብሔር በጸሎት እናመልክት ብለው በጸሎት በረቱ ይላል። እነሆ ቴክታም በጸሎት በረታ፣ ባለቤቷም እንዲሁ። ጴጥርቃም በተመሳሳይ መልኩ ወደ እግዚአብሔር ተንበረከኩ። ልጅ ስጠን፣ ቤታችንን ባርክ ብለው ጸለዩ። እግዚአብሔር አምላክም እነሆ ለዚህ ቤተሰብ እነሆ በራእይ ተገለጠላቸው ይላል። ስሙ የተመሰገነ ይሁን። ራእዩ ምንድነው? መጽሐፉን ስታነቡ ተአምረ ማርያም ላይ ቴክታ ወይም የቤቷ እመቤት ከዕለታት በአንድ ቀን በጸሎት እየበረታች እንዳለን ራእይ ተገለጠላት። ራእዩ ምንድነው? እነሆ ነጭ እምቦሳ ታየችኝ። ያች ነጭ እምቦሳ ደግሞ እነሆ ስትወጣ በጣም የምትገርም ከለር ነበራት። ደስ ታሰኝ ነበረ። ያቺ እምቦሳ መጣችና እንደገና ሌላ እምቦሳ ወለደች። ነጭ ናት እምቦሳይቱ፣ የወለደቻትም ነጭ ናት። እንዲህ እያለ እስከ 6ኛ ድረስ ያለው እምቦሳይቱን እየወለደች 6ኛ ደረጃ ላይ ስትደርስ እምቦሳይቱ የ6ኛዋ እነሆ ጨረቃን ወለደች። ጨረቃይቱ ደግሞ ፀሐይ ወልዳ ተገኘች በማለት የተገለጠላትን ራእይ ለባለቤቷ ለአካሏ እነሆ መጣችና ለጴጥርቃ እንዲህ ብላ ነገረችው። የዛሬ ራእይ ድንቅ ነው። እነሆ እግዚአብሔር ልመናችንን ሰምቶናል ማለት ነው፣ የተገለጠልኝ ነው ብላ ስትነግረው ወደ ህልም ፈቺ ወደ ባለ ራእይ ዘንድ ይህ የቤት አባወራ እየሮጠ ሄደ። ህልሙን ነገራቸው። ወዲያው ህልም ፈቺው እንዲህ ሲል ህልሙን መፍታት ጀመረ። እናንተ ቤተሰቦች እነሆ ከእናንተ መካከል የሚገኙ ብርቱ የሆኑ በቅድስና የሚኖሩ እግዚአብሔርን የሚያከብሩ ተከታታይ የሚወለዱ 6 የተባረኩ ልጆችን ይሰጣችኋል። እንቦሳይቱ 6ቶቹ የእግዚአብሔር ክብር መገለጫዎች እንደሆኑ ያሳያል። በዚያ ላይ 7ኛ ላይ የታየችው ጨረቃይቱ ደግሞ በጣም የምትደንቅ ናት። ይህች ጨረቃ አስገራሚ ከመሆኑ የተነሳ ከሷ ከሌሎች ልጆቻችሁ የተለየች በጣም በክብር ከፍ ያለች ሆና ትገኛለች። ከዚያስ በኋላ ያቺ ጨረቃ ግን የወለደቻት ፀሐዩን ግን ህልሙን ለመፍታት ከአእምሮዬ በላይ ስለሆነ ጊዜ ይፍታው አለ ህልም ፈቺው። ከኔ ጋር ናችሁ? ምን ይፍታው አለ? ጊዜ ይፍታው። ወገኖቼ እነዚህ የጊዜ ሂደቶች በእግዚአብሔር ዓለም ተቀባይነት አላቸው። ጊዜ ይፍታው። የፀሐዩ ጉዳይ አልገባኝም ብሎ ህልሙን የፈታው ባለሙያ ህልሙን ፈታ፣ ህልሙን ደመደመ። ምክንያቱም ያ ጨረቃ ወይ ነቢይ ሊሆን ይችላል፣ ወይ ደግሞ ካህን ሊሆን ይችላል፣ ወይ ደግሞ ሀገርን የሚገዛ ንጉሥ ሊሆን ይችላል። ይሄ አልተገለጠልኝም ብሎ አሰናበታቸው ይላል። በዚህ ጊዜ እርሱ የቤቱ አባወራ ሄዶ ለሚስቱ ይሄን ታላቅ የህልም ፍቺ ለባለቤቱ ነገራት ይላል። የሚገርማችሁ ይሄን በነገራት በዚያው ዕለት እግዚአብሔር አስደናቂ ነገር በዚህ ቤተሰብ ላይ ገለጠ። ስሙ ለዘላለም የተመሰገነ ይሁን። ሚስቱ ምን አለች? ወናሁ ታቁረ እጓል በውስተ ከርሴ፣ እነሆ አንተ የተከበርክ ባለቤቴ ሆይ በማህፀኔ ውስጥ አለች። ራእዩ ገልጠ ከነገርከኝ በኋላ በዚሁ ምሽት ላይ በማህፀኔ ልጅ ተቀረጸ፣ ደስ ይበልህ አለችው። እግዚአብሔር የተመሰገነ ይሁን። በማህፀኗ ውስጥ እግዚአብሔር ወሰደና ልጅ አስቀመጠላት ማለት ነው። ይህች ቤተሰብ ወይም ደግሞ ቴክታና ጴጥርቃ የተባሉ ቤተሰቦች ከራእይ በኋላ እግዚአብሔር በቤታቸው ክብሩን ገለጠላቸው። አሁንም በእያንዳንዳችን ቤት ክብሩን ይግለጥልን። ከዚህ ቤተሰብ እነሆ ሄመን ተወለደች። በመቀጠል ሄመን ዴርዴር የምትባል ወለደች። ዴርዴር ቶናን ወለደች። ቶና ደግሞ ሲካርን ወለደች። ሲካር ሄርሜላን ወለደች። ሄርሜላ የሃና እናት ሃናን ወለደች። ሃና ደግሞ እነሆ ጨረቃይቱን ጨረቃ የተባለችውን
ድንግል ማርያምን ወልዳ ተገኘች። አሁን እዚህ ጋር ተመልከቱ። የዘሩ ሐረግ እንቦሳይቱ እንቦሳን እየወለደች መጣችና እነሆ ስድስተኛ ላይ አንዷ የመጨረሻዋ እንቦሳ ጨረቃን ወለደች። ጨረቃይቱ ደግሞ ፀሐይን ወልዳ ተገኘ ተባለ። ያቺ ጨረቃ የተባለችው ከሐና የተገኘች ከእንቦሳይቱም የተገኘች ከስድስተኛይቱም አብራክ የተከፈለች በጨረቃ የተመሰለች እመ አምላክ ድንግል ማርያም ናት። ከሷ ከጨረቃዋ ደግሞ የሚወጣው ፀሐይ የተባለው በዘመነ ሐዲስ ከሷ አብራክ የተገኘው እነሆ ለአካላዊ ቃል ማደሪያ ሆና ከሶስቱ አካላት ሥላሴ አንዱን አካል የመወለድ ግብርን ይዞ ወደ ዓለም የተገለጠውን አካል ወልድ ኢየሱስ ክርስቶስን ፀሐይ የተባለውን ህልም ፈቺው እነሆ ለመተርጎም ከብዶኛል ያለው እውነት ነው፣ ከአእምሮ በላይ ነው። እግዚአብሔር ካልፈቀደ፣ እግዚአብሔር አፍን ጸፍቶ ካላናገረ፣ እግዚአብሔር በአእምሮ ውስጥ የእውቀት ነጸብራቅን ካልከሰተ በስተቀር አውቄያለሁ፣ ነቅቻለሁ፣ በቅቻለሁ ብሎ የእግዚአብሔርን ሐሳብ አንድ ሰው አዋቂ ስለሆነ ሊረዳ አይችልም። ከሳቴ ምስጢር መንፈስ ቅዱስ የዚያን የተርጓሚውን አንደበት ያዘው። ጊዜው ሲደርስ ከጨረቃይቱ የሚደነቅ ፀሐይ ይወጣል እንደተባለ ከጨረቃዋ ከድንግል ማርያም የሚደነቀው ፀሐይ ክርስቶስ ተወለደ። እንኳን ደስ ያላችሁ። በጭብጨባና በእልልታ ይሄን አምላክ እንድታከብሩ እጋብዛችኋለሁ። ውድ የእግዚአብሔር ቤተሰቦች ይሄን ካልኳችሁና ወደ ትምህርታችን መጠቅለያ ሐሳብ ስንመጣ ቅድስት ሐና የመጨረሻይቱ እንቦሳይቱ በራእይ የተገለጠላት እነሆ ከነገደ ይሁዳ የተወለደ ኢያቄም የተባለ ባል የነበራት ሴት ናት። ሐና ከሌዊ ወገን ዘሯ ሲቆጠር ሌዋዊ ነች፣ ወይም ደግሞ የካህኑ የሌዊ የአሮን የክህነት ሰንሰለት እነሆ ያረፈባት ቤተሰብ ናት ሐና። ኢያቄም ደግሞ ቅድም እንደነገርኳችሁ ከነገደ ይሁዳ ከእስራኤላውያን 12ቱ ነገዶች ወይም ደግሞ ከያዕቆብ ልጆች አንዱ ነገድ ይሁዳ ነው። ሌዊም አንዱ ነገድ ነው። በአጠቃላይ 12 ነገድ ናቸው። እርሷ ከነገደ ሌዊ ነው። እርሱ ደግሞ ኢያቄም ከማን ነው? ከነገደ ይሁዳ ነው። እዚህ ጋር ስንመጣ ዘር አለያቸውም፣ ነገድ አልከፋፈላቸውም። የእግዚአብሔር ሕዝቦችን ነገድና አጥንትና ዘር እየለዩ ከመጡ በምድሪቷ ላይ ከበረከት ይልቅ መርገመ ወደ ማጨድ ይቀየራሉ። ስለዚህ አደራችሁን እኔ አጥንቴ ነው፣ ዘሬ ነው፣ ቋንቋዬን ይናገራል፣ እርሱ እንዲህ ነው፣ እርሷ እንዲህ ናት፣ እከሌ አይዛመደኝም፣ የኔ ሀገር ተወላጅ አይደለም፣ ባዕድ ነው፣ መጤ ነው በማለት አደራችሁን ስትገፋፉ እንዳትገኙ። ይሄ አላማኞች ወይ ደግሞ ኢአማንያን እንኳን የማይፈጽሙት ተግባር በስሙ የተጠራን የደም አሻራ ያረፈብን በመስቀል ላይ በምጥ የወለደን የእግዚአብሔር ልጆች በዚህ ተግባር ልንታወቅ አይገባም። እኛ የተገኘነው ከወርቅ ከአልማዝ ከዕንቁ ወይም ከዚህ ብሔረሰብ ከዚህ ወገን ከዚህ ነገድ መገኘት እፈልጋለሁ ብለን አልመጣንም። ወደዚህ ዓለም የተከሰትነው ከጠባብ ማኅፀን በር በኩል አልፈን ወደዚህ ሰፊ ዓለም የተቀላቀልነው በእግዚአብሔር መለኮታዊ መንግስት በጎ ፈቃድ ነው። ስሙ ለዘላለም የተመሰገነ ይሁን። ማንም ወዶ ፈቅዶ ወላይታ ወለዳለሁ ብሎ ወደዚህ ማመልከቻ አቅርቦ አልመጣም። ማንም እዚህ ቦታ ላይ ተወልጄ አድጌ እቴፕቴ ይቀበራል ብሎ ተከራክሮ አልመጣም። ወደዚህ እንድንመጣ እንድንከሰት ያደረገን የእግዚአብሔር መንግስት በጎ ፈቃድ ነው። እውነት ወይስ ውሸት? ተናገሩ እንጂ እውነት ወይስ ውሸት? እውነት ነው። ከአማራም ክልል ይምጣ፣ ከትግራይም ይምጣ፣ ከሌላም ከከምባታም ይምጣ፣ ከሀዲያም ይምጣ፣ ከደቡብም ከሽናሻም ይምጣ፣ ወዘተርፈ ከየትም ይምጣ፣ እርሱም የኑሮ ሁኔታ አምጥቶ እዚህ ወላይታ ከተማ ላይ ሲያስቀምጠው አንተ እንዲህ ነህ እኔ እንዲህ ነኝ ብለን ጥግ ይዘን ስንጓተት እንዳንገኝ አደራ። በእርግጥ ወላይታ ላይ እንዲህ አይነት የረከሰ ታሪክ አይታይም። እግዚአብሔር እሴታችሁን በክብር መንፈስ እንዲጠብቅላችሁ ፈቃዱ ይሁንላችሁ። አሜን በሉ። አደራ። አሉ ሰርጎ ገቦች አሉ። ዛሬን ቤተ ክርስቲያኒቱም ያው በተራራ አጠገብ እንዳለ ገደል አፋፍ ላይ እንዳለ መኪና ገፍትረው ለመጣል ጊዜ የሚጠብቁ የጨለማው ግብረ ኃይሎች አሉ። ይሄው እየተፈተነች ነው። መከራ የደረሰባት ነው። በብዙ ነገር ተፈትና አለፈች። ግን ብትፈተን መከራ ቢደርስባት አባቶቻችን ላይ ከደረሰባቸው የመከራ ብዛት የተነሳ
ወደኛ ዘመን ስናመጣው እንደውም በእኛ ዘመን ላይ አባቶች ከደረሰባቸው መከራ የተነሳ እኛ ላይ አልደረሰብንም። እንዳንመጻደቅ ተፈተንን፣ መከራ ደረሰብን እንዲሆንን ብለን ስናጉረመርም እንዳንገኝ አባቶቻችን ካለፉበት መከራ እኛ ዘመን ላይ ያለው መከራ ቢመዘን ያን ያክል ሚዛን የሚደፋ አይደለም። ምክንያቱም አራተኛው መቶ ክፍለ ዘመን ዞር ብላችሁ ስታዩ ሰማዕታት ያሰኛቸው በቁማቸው ነፍሳቸው ከስጋቸው ሳትወጣ እነሆ አካላቸውን ቆዳቸውን ገፈው በቆዳቸው ላይ እነሆ አሸዋ ከተው ሰፍተው የተገፈፈ ቆዳቸው ላይ የአካላቸው ላይ ጨው ነስንሰውባቸው በትልልቅ ገበያ መካከል ያዞሯቸው ነበረ። በከብቶች ቀንድ በበሬ ቀንድ ላይ አስረው ገበያ መካከል አካላቸው ተበጣጥሶ እንዲሞቱ ያደርጓቸው ነበረ። ስለዚህ እኚህ አይነት አባቶች ያለፉባት ቤተክርስቲያን ናት። ዛሬ ፈተና ቢበዛባትም እንደ 15 ዓመት ኮረዳ ሴት እንደው ውበቷ እንደጠበቀች ኩልል እንዳለች እናታችን ርብቃ ቤተክርስቲያን ዛሬም ድረሳለች። ያስጨነቋትን አስጨንቃ ታልፋለች። የፈተኗትን ድል አድርጋ የምትሻገር ቤት ናትና እስቲ ለታላቋ ቤተክርስቲያን ለሙሽራይቱ ቤተክርስቲያን ክብር ይገባታል። በደንብ አድርጋችሁ አመስግኗት ባካችሁ እግዚአብሔር ልጆች። ስለዚህ የሚመጣው ሙሽራው በሰዓት አይደለም በየማይክሮ ሰከንድ እየመጣ በቃሉ ኩል እየኳለ ያሱባታል። ስሙ የተመሰገነ ይሁን። ውበቷ ማን ስለሆነ? ሙሽራዋ ክርስቶስ ስለሆነ። ሙሽራዋ ደግሞ ቅንጣት ያክል ቤቱ እንዲነካ ባይፈልግም ጠላት ግን ቤቱን ከመንካት አላቋረጠም። ማዕበል ያስነሳል፣ የክደት ጎርፍ ያስነሳል፣ የአመፅ በዚህ ሁሉ ፈተና ውስጥ ብታልፍም የቆመችበት ቤተክርስቲያን በሙሽራዋ በክርስቶስ ደም ላይ ነው። ስሙ የተመሰገነ ይሁን። የገሃነም ደጆች ምን አይሏትም አይችሏትም ተብሎ ትላንት ቤተ መቅደሱ በተባረከበት በማቴዎስ ወንጌል ምዕራፍ 16 ላይ ስታነቡም አንተ ጴጥሮስ አለት ነህ፣ በአንተ አለትነት ላይ ቤተክርስቲያን ትታነጻለች፣ የገሃነም ደጆች ዘወትር አይችሏትም አያሸንፏትም ብሎ ቃል የገባላት ናት። እባካችሁ ጭብጨባችሁ የደሃ ሰርግን የመሰለኝና በደንብ አድርጋችሁ አመስግኑ ለእግዚአብሔር ክብር። ስሙ ለዘላለም የተመሰገነ ይሁን። ታዲያ ይህች ቤተክርስቲያን በቅዱሳን የተከበበች ስለሆነች እነዚህን ቅዱሳን ስትዘክር አታፍርም። ስለዚህ ቅዱሳና ከነገደ ሌዊ ኢያቄም ባሏ ከነገደ ይሁዳ የተገኙ ናቸው። ዘር አለያቸው። ታዲያ ሁለቱም ይላል በእግዚአብሔር ፊት ጻድቃን ነበሩ ይላል። በሉ በማን ፊት ጻድቃን ነበሩ? ተናገሩ። በማን ፊት ጻድቃን ነበሩ? ጻድቅ መባል መስፈርት አለው። እንዲሁ ዘሎ ጻድቅ አይባልም። እንዲሁ ዘሎ ቅዱስ አይባልም። እንዲሁ ዘሎ ብፁዕ አይባልም። የብፅዕና የቅዱስና የሰማዕትነትን ክብር ለማግኘት አንድ አማኝ በመጀመሪያ ከሱ የሚጠበቅበት በሙሉ ልቡ እግዚአብሔርን አምኖ ሲገኝ ነው። ከዚያ ቀጥሎ የትህትና የፍቅር ሰው መሆን ሲችል ነው። ከዚያ ቀጥሎ እኔ ልራብ አንተ ጥገብ ብሎ ራሱን በራሱ ላይ ፈርዶ እንደ ሻማ ቀልጦ ማለፍ እንደሚችል ቆርጦ ሲነሳ ነው። ምክንያቱም ክርስትና ዓላማ መር ሕይወትን መከተልን ይጠይቃልና። ስለዚህ ይህ ቤተሰብ በእግዚአብሔር ጸንቶ የተገኘ ነው። ሐናም እንደ አያቶቿ በዘር ወርዶ የመጣ መካኔ መሆን ያለ መጽነስ የመምከን ልጅ በማህፀኗ ያለ መቋጠር ችግር ነበረባት። ከአያቶቿ የመጣ ከቴክታና ከጴጥሪቃ የመጣ ችግር ነበረ። ከአያቶቿ ከነ አብርሃም የመጣ ችግር በዘር ሐረግ በጂናቸው በኩል እያለፈ ማህፀናቸው ይቆልፍባቸው ነበረ። ይሄ ለምን ሆነ ካላችሁ የእግዚአብሔር ድንቅ ሥራ ይገለጥባቸው ዘንድ። በሉ እስቲ ይሄ ለምን ሆነ? የማን ሥራ ይገለጥ ዘንድ? የእግዚአብሔር ሥራ ይገለጥ ዘንድ ምክንያት አለው። ምክንያቱ ደግሞ ትውልዱ በእነዚህ ሰዎች ላይ የሚሰራውን ድንቅ የማዳን ሥራ እነሆ ሊያሳይባቸው ነው። ተመልከቱ። ይህ ቤተሰብም በልጅ ጦት ይሰቃያል። በዚህ ምክንያት ይላል ስድብ የጠገቡ ናቸው። በስነ ስርዓት ስድብ ጠግበዋል። ከስድቦቹ መካከል ሁለቱን ልንገራችሁ። የሐና ጎረቤት የቅድስት ሐና ጎረቤት አንዲት ዘማ ሴት ነበረ ይችላል። አካሏን ቸርችራ የምትኖር አካሏ ላይ ሰይጣንን ያነገሰች አስማንዲዮስ የተባለ ርኩስ መንፈስ በጭኗ በኩል እየገባ የተለያዩ የወንድ ገላን ያስለመዳል ዘማዊ ሴት ነበረ ይችላል። ታዲያ ከዕለታት በአንደኛው ቀን ሐና ወደ ቤተ እግዚአብሔር ለመሄድ የምትለብሰው ልብስ አጣች ይችላል። ተቸገረች። በዚህ ሰዓት ልብስ ቢኖረኝ
በማለዳ ሄጄ ለአምላክ የሚገባውን የባህሪ ምስጋና አቅርቤ አስተብርኮ አቅርቤ መስዋዕቴን ሰጥቼ የዕለቱን የሳምንቱን የወሩ መስዋዕት ያቀርባሉና መስዋዕቴን አቅርቤ እመለስ ነበረ። ነገር ግን አሁን የለበስኩት የቤት ልብሴ በእግዚአብሔር ፊት በክብር የማያስቆመኝ ስለሆነ ስላየሁት ምን ለብሼ ልሂድ ብላ ስትጨነቅ ጎረቤቷች ዘማዊት ሰማችና እኔ እኮ ሁለት ልብስ አለኝ፣ አንዱን ልብስ ልስጥሽና ለብሰሽ ሂጂና እነሆ የሚገባው ምስጋና አቅርበሽ ተመለሺ አለቻት። ዘማዊቷ ሐና ምን እንዳለች ታውቃለች? ያንቺን የዝሙት ልብስ ለብሼ በእግዚአብሔር ፊት መቆም አይገባኝም አለች። እንዲህ ብላችሁ ታስባላችሁ? የለበሳችሁት ልብስ ላይ የተጻፈው ጽሑፍ ምን እንደሆነ ታውቃላችሁ? አንዳንድ ወጣቶች ስድብ ተሸክመው የሚዞሩ እግዚአብሔር የማይከብርበት አልባሳትን ለብሶ የሚሄዱ እንደ አሜሪካ ራፐሮች አንገታቸው ላይ ውሻ የሚታሰርበት ሰንሰለት አንጠልጥለው በትልልቅ ገበያ መካከል በቃ አቤት እከሌ እኮ የሰለጠነ ነው፣ አለባበሱን አላየሁም፣ ሰፋ ያለ ሰውነት የማያጨናንቅ አልጠለቀ ወይ አልወለቀ መንገድ ላይ ሲሄድ ራሱ እንደ መዘጋጃ ቤት መንገድ ጠራጊ ቆሻሻ የሚጠርግ መኪና ልብሱ እየጠረገ የሚሄድ ነው። ሰልጥኗል እኮ በጣም ሴኩላሩ ዓለም እኮ ገብቶታል ብለው አንዳንድ ወጣቶች ይገረሙበታል። አልሰለጠነም፣ ሰለጠነ። ይሄ ሰው መሰይጠን ነው፣ መሰልጠን አይደለም። አንድ ክርስቲያን ላለባበሱ መጠንቀቅ አለበት። ላነጋገሩ ንግግራችሁ ሁል ጊዜ በጨው እንደተቀመመ በጸጋ ይሁን የሚል የእግዚአብሔር ቃል። ለንግግራችን ላለባበሳችን ልንጠነቀቅ ይገባል። እግዚአብሔር የማይከብርበት ልብስ ከሕይወታችን ላይ ያርቅልን። አሜን በሉ እንጂ። እግዚአብሔር ለያዕቆብ ምን አለው? ያዕቆብ ሆይ አቤት፣ ተነስና ወደ ቤቴል ውጣ አለው። እሺ ወጣለሁ አለ። ስትወጣ ግን የምታደርገው ነገር አንደኛ አለው ገላህን ታጠብ አለው። ድገሙልኝ፣ ምንን ታጠብ? ሁለተኛ የለበስከውን አሮጌ ልብስ እግዚአብሔር የማይከብርበትን በሙሉ ከላይ ላይ አውልቅ አለው። ሰራተኞችም አገልጋዮችም ጭምር አውልቁ በላቸው አለ። ከዚያስ እነሆ ያን ያወለቃችሁትን እሳት ለኩሱበትና አዲስ የክት ልብስ ለብሳችሁ ወደ ቤቴል ውጡ አለ። እግዚአብሔር ከነቆተታችሁ አልፈልጋችሁም ሲላቸው ነው። ወደ ቤተ እግዚአብሔር ስትመጡ ሸክም ከብዳችሁ ልመጡ ትችላላችሁ። ያ ሸክም ግን አደራ ባለባበሳችሁ ምክንያት ነቀፌታ እንዳያመጣ ልብስን ቀይር አለው እግዚአብሔር። ልብሱን ቀየረ። አባቶች ሲናገሩ እባብን ግደል ከነበትሩ ገደል ይላሉ። እባብን የገደለበትን በትር አያይዞ እባቡን ጭምር ወደ ገደል መክተት አለበት። ምክንያቱም የአዛጦንን ለአዛጦን፣ የአስቆሎናን ለአስቆሎና፣ የጌትን ለጌት፣ የካራንን ለካራን እንደ አብርሃም ሰጥቶ እነሆ ወደ እግዚአብሔር ከተማ ወደ ከነዓን በክብር መውጣት ከአንድ አማኝ ይጠበቃል። በተለይ አለባበሳችን ላይ ጥንቃቄ ያስፈልጋል። እግዚአብሔር ባለባበሳችን እንዲከብርብን ፈቃዱ ይሁንልን። 4 ኪሎ ላይ አንድ ወጣት ሰፋ ያለ ልብስ ለብሶ መሰልጠኑ በሱ እየተንጎማለለ ሲሄድ ያ የለበሰው ፊትና ጀርባው ላይ ያለው ጽሑፍ የቻይንኛ ጽሑፍ ነው። ጽሑፉን አያውቀውም። በቻይንኛ ትርጉም ሲተረጎም ግን ጽሑፉ ያስደንቃል ስላችሁ በጣም የሚያስገርም ነው። እና የቻይንኛ ጽሑፍ የሚያውቅ አንድ ኢትዮጵያዊ ልብሱ ላይ የተጻፈውን ጽሑፍ አየና ወንድም ያለው አቤት፣ እንዴት አንተ በራስ ላይ ፊደል ታስገድላለህ? እንዴት በራስ ላይ ስድብ ታመጣለህ አለው። ምን ለማለት ነው ወንድሜ? አታውቀኝም? አላውቅም። አስቁመህ ነው እየጠየከኝ ያለው? ምን ማለት ነው አለው። አሁን እኮ የለበስከው ልብስ ምን እንደሆነ ታውቃለህ? አላውቅም። ነፍሰ ጡር ነኝና እንክብካቤ ያስፈልገኛል የሚል ነው። ምን ነኝና በሉ እንጂ ምን ነኝና ምን ያስፈልገኛል? ማን ነበር መልበስ የነበረበት? ሴት። እንዲህ አይነት ሰው ከተማ መካከል የለም። ኦርቶዶክስ ተብሎ እንግሊዝኛ ስለተጻፈ ብቻ በቃ ለሱ መዘነጡ ነው። ግን ሀገሩንም ራሱንም ከተማውንም እያሰደበ ነው። አደራ እምላችሁ በተለይ እግዚአብሔር የማይከብርበት ልብስ በሕይወታችሁ ላይ እንዳይታይ። አሜን በሉ እስቲ። እንዳይታይባችሁ። ሐና ምን አለች? ልብሰ ዘማን መልበስ በእግዚአብሔር ፊት የፈለገ ብቸገር አንቺ በዝሙት ያቆሸሽውን ልብስ ለብሼ በእግዚአብሔር ፊት መቆም አልፈልግም አለች። አንድ ነገር ተረዱ። እዚህ ጋር ምን አይነት ተመጻዳቂ ናት ብላችሁ እንዳትፈርዱ። መመጻደቅ አይደለም። አባቶች ሲናገሩ ይሄንን ያለችው ሐና ልብስ ተቸግራ ልብስ ስታመጣላት የዘማዊ ልብስ ለብሼ በእግዚአብሔር ፊት በክብር መቆም አልፈልግም ያለችበት ስለ 3 ነገር ነው አሉ።
አንደኛው እግዚአብሔር ንጹሃ ባህሪ ስለሆነ ሲመለክ ምን ይፈልጋል? ካለባበሳችን ጀምሮ ንጹህ ነገር ይፈልጋል። ስሙ የተመሰገነ ይሁን። አሁን እናንተ ልብሳችሁ አዳፋ ሆኖ ቁሽሽ እንዳላችሁ ቤተ መቅደስ ለመግባት ይከብዳችኋል? አይከብዳችሁም? ይከብዳል። እንኳን ቤተ መቅደስ ምሳ ለመብላት ተጠርታችሁ በክብር ጠዋት በልታችሁ ከሰዓት በልታችሁ በደቂቃ በሰዓታት ወደ ሽንት ቤት ለሚጣለው ምግብ እንኳን ክብር ሰጣችሁ የክት ልብሳችሁን ለብሳችሁ ነው የምትሄዱ። ጥሪ ቤት ስትሄዱ አለ እንዴ ነጭ ልብሳችሁ ላይ ነጥብ ቆሻሻ ነጥብ ጥቁር ነገር ካለ ለመልበስም ይሸክካችኋል። የእግዚአብሔር ቤት ሲመጣ ከዚህ በላይ ምን ያስፈልጋል? ንጽህና ያስፈልጋል። ገላችሁ መሸት የለበትም። ክርስትና በመቆሸሽ አይገለጥም፣ በማደፍ አይገለጥም፣ ተባይ የበላው አካል ይዞ በመጣት አይገለጥም። እግዚአብሔር በባህሪው ምንድነው? ንጹህ ነው። ምን ይፈልጋል? ሲመለክ ንጹህ ነገር ይፈልጋል። አንደኛ ይሄ ስለገባት፣ ሁለተኛም ባልንጀራዋ ይህንን ተገንዝባ እንድትጸጸት አሃ ለካ የዘማዊ ልብስ ለብሶ በእግዚአብሔር ፊት መቆም ያስነቅፋል ለካ ብላ እሷም ተጸጽታ ንስሐ እንድትገባ አያችሁ። ሁለተኛ ሶስተኛም ያንቺን ልብስ አልለብስም በፍጹም ያለችው ሕግ ስለሚከለክላት። ድገሙልኝ። ምን ስለሚከለክላት? ሕግ አለ። የምን ሕግ? የመጽሐፍ ሕግ አለ። የመጽሐፍ ሕጉ ምን ተብሎ ተጽፏል? ኦሪት ዘዳግም ምዕራፍ 23 ቁጥር 18 ላይ ከኔ ጋር ሁላችሁም በሉ የዘማና የሴሰኛን በሉ እስቲ ዋጋንና የውሻን ለውጥ በሉ ወደ ቤተ እግዚአብሔር አይግቡ። ወደ ማን ቤት አይግቡ? የዘማ ልብስና እንደገና የውሻ ለውጥ ማን ወደ ቤተ እግዚአብሔር እንዳይገቡ ተከልክለዋል አለ እግዚአብሔር በሙሴ ላይ አድሮ ነው። ምክንያቱም ወደ ደብተራ ኦሪት ሲመጡ ሰዎች ምን ያደርጋሉ? የዘማ ልብስ ለብሰው ይመጣሉ፣ በረከሱበት ይመጣሉ፣ ባል ሚስቱን አስቀይሞ ይመጣል፣ ወስልቶ ይመጣል፣ አጥርዞሎ ይመጣል፣ እግዚአብሔርን አስነውሮ አሳዝኖ ይመጣል። ይሄን ለብሶ የመጣ ወደ ቤቴ እንዳይገባ አለ እግዚአብሔር። ስሙ ለዘላለም የተመሰገነ ይሁን። እንደገና ወደ ሐዲስ ኪዳን ደግሞ ስንመጣ ሐዋርያው ይሁዳ ደግሞ ምን ብሎ ተናገረ? በምዕራፍ 1 ቁጥር 23 ላይ ሐዋርያው ይሁዳ አንድ ምዕራፍ ነው ያለው። ቁጥር 23 ላይ እንዲህ አለ፣ የቀደመውን ኃጢአታቸውን ጠልተው የረከሰች የዝሙታቸውን ልብስ አውልቀው ይጣሉ አለ እግዚአብሔር። በደንብ ስሙ፣ ከኔ ጋር በሉ። አሁንም የቀደመውን ኃጢአታቸውን በሉ እስቲ ጥለው የረከሰች የዝሙታቸውን ልብስ በሉ አውልቀው ይጣሉ፣ ከዛ ወደ ቤቴ ምን ይበሉ? ይምጡ አለ። ይሄ እግዚአብሔር ያስቀመጠው ሕግጋቶች መካከል አንዱ ነው። እግዚአብሔር ሲመለክ ንጹህ ነገርን ይፈልጋልና እና እንዲህ ብላ ስትነግራት አንቺ የዘማዊ ልብስ ለብሼ በእግዚአብሔር ፊት በክብር መቆም አይገባኝም ስትላት ጎረቤቷ እንዲህ ስትል ተናገረቻት። ዘማዊቷ እኔ እኮ በምን ምክንያት ልጅ የነሳች ብዬ ከሚያዝኑልሽ ሰዎች አንዷ እኔ ነኝ አለቻት። ዘማዊቷ በምን ምክንያት እግዚአብሔር ልጅ እንደነሳች ከሚያዝኑልሽ ሰዎች መካከል አንዷ እኔ ነኝ ለካ አለቻት። እንደ እንጨት ያደረቀሽ እንደ በቅሎ አምክኖ ያስቀረሽ ይህ ክፉ አመልሽ ነው ብላ ምን አረገችባት? ዘበተችባት ይላል። አያችሁ፣ ለእግዚአብሔር ሕግ ስትቀኑ ዓለም ሌላ ታፔላ ላይ ይለጥፍባቸዋል። ስድብ ያወርዳል። በቁስላችሁ ላይ እንጨት፣ በጥዝጣዛችሁ ላይ ደግሞ ሌላ ጥዝጣዜ ይጨምራል። ለማን ክብር ስትቀኑ? ለእግዚአብሔር ክብር ስትቀኑ። ይሄ ጊዜያዊ ነው፣ ያልፋል። ሰማያዊ በረከት ደግሞ እግዚአብሔር ያዘጋጅላችኋል። ስሙ የተመሰገነ ይሁን። አበዛውባችሁ እንዴ? ጨርሻለሁ ትምህርቴን። ስለዚህ የዛሬን በዓል ስታከብሩ መጽሐፍ ምን ይላል? እነዚህ ቤተሰቦች ምን ያስተምሩናል? እኔ ማን ነኝ? ቤቴ ምንድን ነው? የክርስትና ሕይወቴ በምን ይገለጣል ብለን ስንጠይቅ አንዱ የምታብራራልን ሕይወቷ፣ ሁለንተናዋ፣ አለባበሷ፣ ንግግሯ ሁሉ በእግዚአብሔር ፊት የተከበረች ቅድስት ሴት ማናት? ቅድስት ሐናን ዓመታዊ የዕረፍት ቀኗን እያከበርን ያለው። ይሄን በዓል ስታከብሩ ራሳችሁን በጎን እየተመለከታችሁ እንድትሄዱ ያስፈልጋል። ለዚህ ነው ቅዱስ ጳውሎስ ምን አለ? ስለ አንተ ቀኑን ሙሉ እንሰደባለን አለ። በሉ እስቲ እናንተም ስለ አንተ በሉ እስቲ። ስለ ስምህ፣ ስለ ክብርህ፣ ስለ ጌትነትህ፣ ስለ ስርዓትህ፣ ስለ አምልኮት ይሄን ሁሉ በመጠበቃችን ቀኑን ሙሉ ምን እንባላለን? እንሰደባለን። ይሄ ጸጋን ያመጣል። እናንተን አንገት አያስደፋም። በተለይ አሁንም እየተቸገራችሁ ያላችሁ ሰዎች ካላችሁ። ስለዚህ ሐና በዚህ አዝና
ያላትን ልብስ ለብሳ ቤተ እግዚአብሔር ደርሳ ስትመለስ ርግቦች ከጫጩቶቻቸው ጋር ሲጫወቱ እናት በአፏ ላይ ምግብ ይዛ መጣ ለርግቧ ጫጩቷ አፏን ከፍታ እኖ ስትጠብቃ ስታጎርሳት የዛች የርግቢቷ እናት ስትንከባከብ ልጆቹ ከጠገቡ በኋላ ሲጫወቱ ሲቦርቁ አየችና ሐና ለእግዚአብሔር እንዲህ ብላ እያለቀሰች ለመነች። አምላኬ ሆይ አለችው፣ ጌታዬ ሆይ እኔን የፈጠርከኝ ድንጋይ አድርገህ ነው እንደፈጠርከኝ ለምንድን ነው መሰደቢያዬን ያመጣህብኝ? እባክህ ታሪኬን ቀይርልኝ አለችው። እግዚአብሔር ታሪካችሁን ይቀይርላችሁ፣ ታሪካችሁን ይቀይርላችሁ። ስንት ነገር ተሸክማችሁ ምዞሩ እዚህ መካከል አላችሁ አይደል እንዴ? በየመንደር ስም የተሰጣችሁ ሰውነታችሁ ከሳካለ የዘመኑ በሽታ ይዞታል። አካላችሁ ከጎሰቆለ እንዲህ አይነት ችግር አለበት። እንደገና ደግሞ ሰው የማይቀርባችሁ ከሆነ አመሉ መቼ ሰው ያቀርብና በሰው ፊት ስትጠሩ ተናግረን ለማሳመን ብላችሁ አንደበታችሁ ስትከፍቱ ዝም በል አንተ ደሃ መች ተናግሮ ያምርበታልና ተብላችሁ አፋችሁ እንድትይዙ እውነትን እንደያዛችሁ አንገታችሁን የደፋችሁ ሰዎች አላችሁ። አይዟችሁ፣ እግዚአብሔር ሐዘናችሁን አስወግዶ የደስታ ዝናር አስታጥቆ በጠላታችሁ ፊት ከፍ አድርጎ ያከብራችኋል። ይችላል አይችልም? እግዚአብሔር አረ ተናገሩ በማርያም ይችላል አይችልም? በቅድስት ሐና ባካችሁ ይችላል አይችልም? እግዚአብሔር እስቲ ይችላል የምትል እጅን ከፍ አድርጋ ሁለት እጅን አጨብጭብ፣ እልል በል፣ እግዚአብሔር አምላክን አመስግን። ስለዚህ ለነዚህ ለደመ ነፍስ እንስሳት ለአእዋፋት እነሆ የሰጣቸው እንዲጽናኑ ዘር የሰጣቸው እኔን ለምን ዘር ነሳኸኝ ብላ በእምነት አምላኳን ለመነችው። እግዚአብሔርም ልመናዋን ሊሰማት ጆሮን አዘነበለ ይላል። አሁንም የኛን ልመና እንዲሰማን ጆሮን ያዘንብልልና አሜን በሉ። ያዘንብልልን። ይሄ ብቻ ነው የሚገርማችሁ። በሐና ብቻ ስድቡ አልቆመም። ባለቤቷም ኢያቄም በተመሳሳይ መልክ ተሰድቧል። በተመሳሳይ መልክ ልጅ ስላልወለደ በጣም ነቀፌታ ወድቆበታል። በተለይ ሮቤል የሚባል ጎረቤት ነበረው። መጽሐፉ ስታነቡ ባሏ እነሆ ኢያቄም ሮቤል የሚባል ጎረቤት ስለነበረው አንድ ቀን ይላል መስዋዕት ለማቅረብ ሮቤል የተባለው ወደ ቤተ እግዚአብሔር ሊሄድ ሲነሳ ይሄንን ጎረቤቱን ኢያቄምን ጠራና ምን አለው? መቼም አንተ እግዚአብሔር እንዳትወልድ በምን ምክንያት እንደሆነ ባላቅም ማህፀንን ቆልፎብሃል። ብቻ ወጉ እንዳይቀርብህ ናና እስቲ ሄደን አብረን መስዋዕት እናቅርብ ብሎ አላገጠበት ይላል። አይገርምም? መቼም አንተ ዘር አይወጣልህም፣ ልጅ የለህም፣ ብትወልድ ወልደህ መሳም አልቻልክም። እንደው ወጉ እንዳይቀር እኔ የልጅ አባት ከሆንኩት ከአቶ ሮቤል ጋር ሄደህ እስቲ መስዋዕት አቅርብና አብረን ተሰለፍና እንደው ክብር ይሰማ ብሎ የማላገጥ ያክል በኢያቄም ላይ ስላቅ ተናገረበት ይላል። ተመልከቱ። ሐናና ኢያቄም ከዕለታት አንድ ቀን መስዋዕት ይዘው ወደ እግዚአብሔር ቤት ሲሄዱ ደግሞ የደብተራ ኦሪቱ አገልጋይ ሊቀ ካህናቱ ጠበቃቸው በር ላይ። ሊቀ ካህናቱ ሲመጡ ሐናና ኢያቄም አያቸው። ሊቀ ካህናቱ ስምዖን ይባላል። ድገሙልኝ፣ ማን ይባላል? ወይም ይላሉ ሊቃውን ሲናገሩ ምናሴም ነው ብለው ይጠሩታል። ሊቀ ካህኑ ሐናና ኢያቄም መስዋዕታቸውን ይዘው ወደ ቤተ እግዚአብሔር ሲቀርቡ ካህኑ ተመለከተና እንዲህ አላቸው፣ ወኢይትወከፍ መስዋዕቶሙ እነሆ ለመካናት፣ እነሆ አላቸው መውለድ ለማይችሉ ሰዎች በእግዚአብሔር ፊት መስዋዕት ማቅረብ አይቻልም። ብዙ ተባዙ ምድርንም ሙሏት ብሎ እግዚአብሔር ለአዳም የገባውን ቃል ያስቀረባችሁ እናንተ ርጉማን አላቸው፣ ካህኑ ጭምር። አያችሁ፣ አንዳንድ ጊዜ በረከት ለመቀበል መታችሁ ካህኑ ሊያሳዝናችሁ ይችላል። እንዳትከፉ። ሰይጣን ካህኑን ሊፈትን ይችላል። ካህን ነው አይፈተንም እንዳትሉ። መስቀል ጨብጬ ልፈተን ይችላለሁ፣ ግን ፈተናውን እግዚአብሔር እንዴት እንደሚያሳልፈኝ በጸሎት መበርታት ሲገባኝ እናንተ ላይ ምእመናን ላይ ሸክም ኮልኩኝ ችግር ነው። ይሄ ራሱ የቻለ ካህናት በተለይ በብሉይ ኪዳን ያሉ ካህናት እንደ ሐና እመ ሳሙኤል ጭምር ወደ ቤተ እግዚአብሔር ቀርባ እሪ ብላ ስትጮህ በእምነት የጉሽ ጠጅ ጠጥተሽ ሰክረሽ በማለዳ ታንባርቂያለሽ እንዴ አፍሽ ዝጊ ብሏታል እኮ ካህኑ። ልክ እንደዛ ኢያቄምና ሐናንም ሊቀ ካህኑ ስምዖን እንዲህ ብሎ ተናገራቸው። ከለከለ። በጣም ዘበተባቸው። ስለዚህ እግዚአብሔር ክብሩን በእናንተ ላይ አይገልጥም፣ መስዋዕታችሁንም አልቀበሉም ብሎ ልባቸውን አሳዘነ። በዚህ እያዘኑ
ወደ ቤታቸው ተመለሱ። ለዚህ ነው መጽሐፍ ይላል በትዕግስት የጸኑትን ብፁዓን እንላቸዋለን አለ። በሉ እስቲ ቃል በትዕግስት የጸኑትን በሉ ምን እንላቸዋለን? ብፁዓን፣ ንዑዳን፣ ክቡራን፣ የተከበሩ፣ የጸኑ በመላቸው የተመሰገኑ ብለን እንጠራቸዋለን። አንዱ ቅዱሳን የሚቋቋሙት ዓለም የሚያወርድባቸውን የስንም ናዳ በትዕግስት አልፎ ሲገኙ ነው። ይህን ጸጋ ለሁላችን መድኃኔዓለም ያላብሰን። አሜን በሉ እስቲ። ብፁዕ አቡነ ሽኖዳ ሲናገሩ እግዚአብሔር ትዕግስትን ይስጣችሁ በሉ። ምንን ይስጣችሁ? ትዕግስትን ይስጣችሁ ሲል ይሉና ትዕግስተኞች ለመሆን ደግሞ አሉ የሁለት ግዑዛን ፍጥረት ማስተማሪያዎች እንዲሆኗችሁ ተሰጥቷቸዋል። አንደኛ እንደ ብረት ምጣድ ወዲያው ግላችሁ ወዲያው የምትቀዘቅዙ አትሁኑ። እንደ ብረት ምጣድ የብረት ከሆነ ወዲያው ይግላል፣ ስታወርዱ ከሳት ደግሞ ወዲያው ይቀዘቅዛል አይደል እንዴ? እንደ ሸክላ ምጣድ ያደርጋችሁ አሉ። የሸክላ ምጣድ አይነ በጎ እንጀራ ለመስጠት ብዙ እሳት ትበላለች አይደል እንዴ? እናቶቻችን እንደውም እሳቱ ረገብ ካለ በኋላ ነው እጃቸውን ነክረው ውሃ ውስጥ ምጣዱ ላይ ፈንጠቅ ሲያደርጉ ችርስ ስትላለች። ችርስ ማለት ነው በምጣደኛ ቋንቋ ሰምቻለሁ ነው። ሊጡን አዙሩብኝ ነው። ያዞራሉ። አይነ በጎ እንጀራ ይመጣል፣ ይበላል። ሲበላ ያስደስታል። ያቺ ምጣድ አይነ በጎ እንጀራ ለመስጠት የተጠቀመችው ታግሳ፣ እሳቱን ታግሳ ተቋቁማ እንጨቱን በልታ በፍም ልክ ሲቀር መልካም እንጀራ እንደምትሰጥ ለመጋልም ቀስ እያላችሁ ለመብረድም ጭምር ራሱ ሞቅታችሁ ሳይቀዘቅዝ ወዲያው ቀስ እያላችሁ መሆን አለበት። የብረት ምጣድ ባህሪ ሳይሆን የሸክላ ምጣድን ባህሪ እግዚአብሔር ይስጣችሁ። አሜን በሉ እንጂ መቼም ከድንጋይ ያነሰ ነገር አለ በዚህ ዓለም ላይ? ከድንጋይ ያነሰ ሰው ረክሶ የቢታንያ ድንጋይ አመስግነዋል። ከድንጋይ አንሶ ተገኝተዋል ማለት ነው። እኛም እንዳናንስ አደራላችኋለሁ እና ስድባቸውን ጠግበው ይኖራሉ። ስለዚህ ለመጽሐፍ እንደተናገረው በትዕግስት የጸኑትን ምን እንላቸዋለን? ብፁዓን፣ ቅዱሳን፣ ንጹሐን፣ ክቡራን ብለን እንጠራቸዋለን። የዚህ ቤተሰብ የዚህ አካል ተሳታፊ ሐናና ኢያቄም ናቸው። በአጠቃላይ የወለዱ የሚመገቡት፣ ያልወለዱ የማይመገቡት እዛችሁ ደብተራ ኦሪት አጠገብ ምን ነበረ? ተረፈ መስዋዕት ነበረ። ከኔ ጋር ናችሁ? የወለደ መጥቶ ይበላል ከተረፈው ከመስዋዕቱ፣ ያልወለዱም ደግሞ ተሰልፈው ይበላሉ። ይሄን እንኳን ከለከላቸው ሊቀ ካህኑ። ይሄን እንኳን ተመልከቱ። ዓለም ሚዛኑ ሲያጋድልባችሁ በእናንተ ላይ እንዲህ ሆናችሁ እንድትኖሩ ያደርጋችኋል። በአጠቃላይ ይቺ እናታችን ቅድስታና ጸሎቷን እግዚአብሔር ሰማት። በስተመጨረሻ ሐና ልመናዋን ወደ እግዚአብሔር አቀረበች። ሐምሌ 30 ቀን ትምህርት ጨርሻለሁ። ስንት 30 ቀን? ሐምሌ 30 ቀን ራእይ አየች። ስድብ ጠግባ፣ ባልየውም ስድብ ጠግቦ ራእይ ተገለጠላቸው። ራእዩ ከባሏ ከኢያቄም ጋር ምንጣፍ ለይተው ሱባኤ እንዲያስዛቸው ግድ አደረገ። ራእዩ ምንድን ነው? እነሆ ነጭ ርግብ 7ቱን ሰማያት ሰንጥቃ መጣችና በማህፀኔ ገብታ አደረች አለች። ማን? ሐና። ነጭ ርግብ ስንት ሰማያት ሰንጥቃ? 7። ኢዮር፣ ራማ፣ ኤረር ሰማይ ውዱድ፣ ኢየሩሳሌም ሰማያት፣ መንበረ መንግስት፣ ጸረ አርያም የተባሉ 7ቱን ሰማያት ነጯ ርግብ መጣችና እነሆ በማህፀኔ ውስጥ ገብታ አረፈች አለች። ይሄ ብቻ አይደለም ያየችው ራእይ ለባሏ ለኢያቄምም አየች። እግዚአብሔር ከሳቴ ምስጢር ነውና ሚስትና ባል አይነጣጠሉምና በቅድስና ከኖሩ ለባሏም ራእይ አየች። የባሏ ራእይ ምንድነው? እነሆ የጸብር መታጠቂያ ሲያስታጥቁት የብርሃን በትር ሲያስይዙት ለባሏ ለኢያቄም ጭምር አየች። አይገርማችሁ? ዛሬ ያያችሁት ህልም ምን አይነት ህልም ነው? አዎ አንዳንዶቻችን የበሬው ሳር ላይ ተኝተን በሬ ሲያባርር ነው የምናድረው። ሳሩ ላይ ተኝተን እኮ ነው፣ ጭዱ ላይ። ህልሞቻችን ሁሉ እግዚአብሔር አልከበረባቸውም። እግዚአብሔር የተቀደሰ ህልም ለሁላችን ይስጠን። አሜን በሉ እንጂ ይሄ ቤተሰብ ያየው ህልም ራእዩ እግዚአብሔር የከበረበት ነው። ነጭ ርግብ የመንፈስ ቅዱስ መገለጫ ይሄን ነገረችው። ከዚያ በኋላ ምን ሆነ? ኢያቄም ደግሞ ከደጃፍ ያለው ዛፍ አለ እኔም አይቻለሁ አለ። ከደጃፍ ያለው ዛፍ ጅርግግ ብሎ ለምለሞ አብቦ ፍሬ አፍርቶ ፍጥረት ሁሉ እየመጣ እዛፉ ስር ሲጠለልና ከፍሬው ሲመገብ አየሁ አለ። እግዚአብሔር ይሄን ምስጢር ገለጠላቸው። በልጅ በረከት ሊባርካቸው እነሆ ግንቦት 1 ቀን በሊባኖስ ተራራ ላይ እናታችን ቅድስት ድንግል ማርያምን ነጯን ርግብ በማጸኗ ላይ አስቀመጠላት። ለእናታችን ለሐና ክብር ይገባታል። ባካቸው ሐና የቅድስት ድንግል ማርያም እናት
ከብዙ ጸሎት፣ ከብዙ ድካም፣ ከብዙ ልፋት በኋላ እግዚአብሔር ደጅ በመጥራት በርትታ የተባረከች ፍጥረት አይኑ የሚያርፍባትን ልጅ ድንግል ማርያምን እግዚአብሔር ሰጣት። እርሷ ድንግል ማርያም በማኅፀኗ ተቀረጸ። በሐና ማኅፀን እነሆ ድንግል ማርያም ሳለች ብዙ ተአምራት ሰራች። አይን አበራች ዘመዷን፣ የሞተ ሰው አስነሳች። ድንግል ማርያም በማኅፀን እያለች እግዚአብሔር በማኅፀን ሳሉ በሕፃናቱ ድንቅ ሥራ ይሰራልና የዛሬ በዓላችን ይህች ቡርክት ቅድስት ልዕልት ከፍጥረታት በላይ ከፈጣሪ በታች የተከበረች ንዕድና ክብርት አድርጎ እግዚአብሔር ያከበራት ለማደሪያው መርጦ ያደረባት ዓለም የታረቀባት የሕርቅ ሰነድ የተገኘባት የሐና የቅድስት ድንግል ማርያም እነሆ እናት ሐና ይችን ፍሬ ካየች በኋላ በክብር ኖራ በክብር ያንቀላፋችበት ዕለት ነውና እንኳን ለዚህ ዕለት በሰላምና በጤና በፍቅር አደረሰን አደረሳችሁ። ከዕረፍቷ በረከትን እግዚአብሔር ያድለን። ወጥተን ከመቅረት እግዚአብሔር ይጠብቀን። ተሮጠን ከመቀደም እግዚአብሔር ያድነን። ከፊት ስትሄዱ የሐና ልጅ ቅድስት ድንግል ማርያም ትምራችሁ፣ ከኋላ ደግሞ በጸጋ ትጠብቃችሁ፣ በአማላጅነቷ ጥላ ከለላ ትሆናችሁ፣ የጨበጣችሁትን ሁሉ ለበረከት ታደርግላችሁ። ሐናን ዛሬ ስታከብሩ ድንግል ማርያም እንዳከበራችሁ ይሰማችሁ። ድንግል ማርያምን ያከበረ ማንን አክብሯል? እናቱን ያከብራል። ድንግል ማርያምን ከፍ ያደረገ እናቱን ያከብራል። ዛሬ እናቱን የሚንቅ እናቱን የሚያዋርድ ትውልድ በበዛበት ዘመን ዛሬም አንተ እናትን የምታሳዝን እንዳትሆን አደራ በጥብቅ እነግራችኋለሁ። አምላካችን እግዚአብሔር ከዚህ ከታላቋ ከትዕግስተኛዋ በእምነቷ ከጠነከረች እግዚአብሔር ድንቅ ስራውን ለሰራባት ለድንግል ማርያም መገኛ ምክንያት የሆነችና የጸሎት ብርታት የታየባት የቅድስት ሐና በረከቷ ከሁላችን ጋር ይሁንልን፣ ጸንቶ ይቆይልን። ወስብሐት ለእግዚአብሔር። ይቆየን። ያስተማረን የመከረን የገሰጸን የቅዱሳን አባቶቻችን አምላክ ክብርና ምስጋና ለተወደደው ስሙ ለእርሱ ይሁንልን። ያለ ስስት እጆቻችሁን ከፍ አድርጉና በጭብጨባና በእልልታ እግዚአብሔርን አመስግኑ። በደንብ አድርጋችሁ አመስግኑ። በደንብ በሉ፣ ድገሙት በሉ። ነገር በሶስት ይጸናልና ድገሙት በደንብ አድርጋችሁ። ከፍ ከፍ እጃችሁ የማይቋረጥ ከፍ ከፍ እጃችሁ ከፍ 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 እልል በሉ። እግዚአብሔር አምላክ የተመሰገነ ይሁን።